እዚህ ጋር አሁን ሊጡ በጣም ከቦካ በኋላ በደንብ ያስተውቃል ለ20 ደቂቃ 5 ደቂቃ ቀስ ያለ 15 ደቂቃ ደግሞ በቶሎ እንደዚህ ቡክት ካለ በኋላ አውጥተን ለ2 ሰዓት ያህል ውጭ እንተዋለን ከዛ በኋላ እንደገና ለ2 ሰዓት ደግሞ በየ30 ደቂቃው ማብካት አለብን 30 ደቂቃ ቆይተን ማብካት 30 ደቂቃ ቆይተን ማብካት 4 ጊዜ ማለት ነው ከዛ በኋላ ፍሪጅ ውስጥ ይገባል ለ24 ሰዓታት አዙ ለ2 ቀን ወይ ደግሞ ለ12 ሰዓት ብቻ ቢያንስ ለ12 ሰዓት ፍሪጅ ውስጥ መግባት አለበት ስታወጡት ይሄንን ይመስላል በጣም ጠንካራ ነው ወፍራም ማለት ኩፍ ብሏል በጣም ግን ቢሆንም ደረቅ ነው ገባችሁ አይደል ለጥፍጥፍ አይልም እጅ ላይ እሱም ቆንጆ ምልክት ነው ከዛ እንደምታዩት መቁረጥ አለብን ትንሽ ያለዛ ይፈነዳል እና ደግሞ መፈንዳት የለበትም አያምርም ማለት ነው ከፈነዳ ስለዚህ እንደዚህ ትንሽ ቅርጽ እንሰጣለን የምትፈልጉትን አይነት መቁረጥ ግን ለመጀመሪያ ጊዜ እኔም ለማጅነኝ እንደምታዩት መቁረጥ ነኝ እንደምቆርጠው ቆንጆ ነው ማለት ነው ከዛ በፊት ግን ይሄንን ከማረጋችሁ በፊት ከፈለጋችሁ ኦፍናችሁን ማብራት አለባችሁ ካልሆነ ግን ከይና አድርጌ መጋግርበት ቦታ ውስጥ ከተዋለው እኔ በድስት ነው መጋግረው እዛውስ ከትቼ ከዛ በኋላ ኦፍኔን አበረዋለሁ ማለት ነው ለ30 ደቂቃ ኦፍኔ የኔ ኦፍን የዳቦ ፕሮግራም አለው ስለዚህ ራሱ ያግልና ልክ ሲጨርስ ይነግረኛል ያኔ ነው ማለት ነው ከተው እናንተ ግን በ250 ግራድ ኦፍናችሁን አግሉትና ከዛ በኋላ ዳቦ ሊጡን ስትከቱት 230 ግራድ አድርጉት ከዛ በኋላ ለ25 ደቂቃ ተከድኖ መብሰል አለበት ልክ 25 ደቂቃ ወይ 30 ደቂቃ አንድ ሰዓት ነው ኦፍን ውስጥ መቀመጥ ያለበት መጋገር ያለበት ካለፈ በኋላ ግን ከፍታችሁ ድስቱን ድጋሚ ማብሰል አለባችሁ ስለዚህ ያ ማለት በአጠቃላይ አንድ ሰዓት ነው ድስቱ ውስጥ ሆኖ የሚጋገረው ከድስቱ ከወጣ በኋላ ደግሞ ሊጡ ብዙ ስለሆነ ከ1 ኪሎ በላይ ስለሆነ ድጋሚ ከድስቱ ውስጥ አውጥቼ እንዲሁ በኦፍን ውስጥ ከተውና ለ10 እስከ 15 ደቂቃ እንደሆነው እናንተ ቴስት አድርጉት በእንጨት እንደዚህ ይገባችሁ አውጡትና ሊጥ ከሆነ ገና ወይ ደግሞ ገና ትንሽ ጥብቅብቅ የሚል ከሆነ ድጋሚ 5 ደቂቃ 10 ደቂቃ አርጉበት የኔ ትንሽ እሳት አበዛውበትና ወደ በኋላ ላይ ታዩታላችሁ ትንሽ ተቆራለ ግን በጣም ይጣፍጥ ነበር እና ቆንጆ ሆኖልኛል ማለት ነው በጣም የተሳካልኝ ስለዚህ እንደሱ አድርጉና 220 ግራድ ለ1 ሰዓት ኦፍን ውስጥ ከተቻለው 25 ደቂቃ 30 ደቂቃ ሲሆነው ከፍቼ ክዳኑን ከፍቷለሁ ማለት ነው ከዛ በኋላ እንገናኛለን አሁን ደግሜ ለ10 ደቂቃ ከድስቱ ውስጥ አውጥቼ እጋግረዋለሁ ማለት ነው እንደምታዩት 10 ደቂቃ እዚህ ጋር አድርጌያለሁ ከዛ በኋላ ሲወጣ እንታያያለን እንደዚህ ስንጥራ ያዙና ዶክተር ስመ ኮሪያ ምናምን አለ አይደል በሱ ትንሽ ቴስት አድርጉት ያቱም ትልቅ ዳቦ ስለሆነ ምናልባት ከዛ ደግሞ ማንኳኳት ውስጡ ባዶ ከሆነ የሆነ ዱፍ ማይል ከሆነ አሁን እንደምትሰሙት ቀይላንሳው ፐርፌክት ነው ያ ዳቦ ይወጣ እንደምታዩት ይሄን ይመስላል በጣም ደስ ብሎኛል
እኔ በጣም ተቃጠልኩኝ። በጣም ትኩስ ነው። ጀማሪ ነኝ። የሳላዶ ዳቦ የእርሾ የገዛው አታቂ ይባላል። በጣም ጀማሪ ነኝ። ስለዚህ ስለተሳካልኝ ደስ ብሎኛል። ይሄን ይመስላል። ሞክሩት። ከዛ ቀዝቃዛ ከፍሪጅ ውስጥ የወጣ ቂቤ ቂቤው ላይ ትንሽ ጨው ቂቤ ግን በጣም ኢምፖርታንት ነው። አሁን ቲፒካል የጀርመኖችን ዳቦ ሳንድዊች እየሰራው ነው። ጠዋት ነው በነጋታው ትንሽ ቀዝቀዝ ብሏል። ስለዚህ ይሄን ይመስላል። እንደዚህ ነው የሚያደርጉት። መጀመሪያ ቂቤ፣ ከዛ ቺዝ ካላችሁ ደግሞ የምትወዱ ከሆነ እንደዚህ ሰላሚ ወይ ደግሞ ፖስት ምናምን ላይ ይደረግና ስጋ፣ ከዛ በሰላጣ ቲማቲም እና ጉርክ ወይም ደግሞ ኮኮምቢያ ይደረግበትና ከዛ ክድን ይደረጋል እና ይሄ ተጠቅልሎ ብዙ ጊዜ ትምህርት ቤት ልጆች ይዘውት የሚሄዱት ምግብ ይሄ ነው። ወይም ደግሞ ሰራተኞችም ይዘውት የሚሄዱት ምግብ ይሄ ነው እና ፐርፌክት ነው። ሞክሩትና ደግሞ ንገሩኝ እናንተ። አንደኛ እዩት እንደምታዩት። ሁለተኛ ደግሞ እኔ አሁን ብዙ ጊዜ ዳቦ አይስማማኝም አልነበረ። አሁን ግን እንደዚህ ባበሻ እርሾ ስሰራው አንደኛ ጣዕሙ አሪፍ ነው፣ ሁለተኛ ለዳይጀስቲቭ ምናምን ተስማምቶኛል። ስለዚህ ሞክሩት እናንተ። እዩት እንዴት እንደሚያምር። እና ልጆቻችሁም ይወዱታል በእርግጠኝነት። ሞክሩት። በተረፈ ጥያቄ ካላችሁ ከስር ጻፉልኝ። የእርሾውን አሰራር ደግሞ የምትፈልጉ ከሆነ እሱንም ሌላ ቪዲዮ ላይ አሳያችኋለሁ እና ንገሩኝ። እርግጠኛ ነኝ ትወዱታላችሁ። ቻው።